ሆስፒታል ምጥ ይዟት አደረሳ። ዛሬ ከአመታት በፊት በአንድ ዩቲዩብ ቻናል ላይ የቤተሰብ ታሪኳን ያካፈለችን አንዲት ወጣት ነበረች። አሁኑኑ ጎጦች ታዘዙና ሄደው ንብረት ይጫኑ ተባለ። አሁን የት እንደደረሰች እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ንግግር የለንም። ምክንያቱም ሲያሳድገን ምን ይያለን ያሳደገው ሚስጥር እንዳይወጣበት። እናታችሁ በጣም ሴተኛ ዳሪ ነበረች፣ ሴሰኛ ናትና ጥላችሁ የጠፋችሁ ከወንድ ጋር ተኝታ ይዣት ነው ይለናልና እኛ እናታችን ላይ ጥላቻ እንድናሳድርና ምንም አይነት ጥያቄ እንዳናነሳበት። ሰላም ሁላችሁም ወደ ቻናላችን እንኳን በደህና መጣችሁ። ዛሬ ባለፈው ሳምንት ጀምሬላችሁ የነበረው የአንዲት ሴት ታሪክ ቀጥልላችኋለሁ። ይቺ ሴት አባቷ የደርግ ወታደር ነበር። እናቷ ደግሞ ኑሯን በጣሊያን ሀገር ያደረገች። በአንድ ወቅት የእናቷ ያክስት ልጅ ወደዚህ ቤተሰብ ትቀላቀላለች። ችግሩ የተፈጠረው እዚህ ጋር ነበር። አባቷ ከዚህ ሴት ጋር ግንኙነት ይጀምራል። በጀመረው ግንኙነትም እናቷና ይቺ እንግዳ በአንድ ወቅት ሁለቱም ቅሪት ይሆናሉ። አዎ ቤቱ በስማቸው ነው፣ የጋራችን ነው ማለት። ስንት ጊዜያችሁ ነው ከተጋባችሁና በትዳር? 11 ወራችን አለች። 11 ወራቸው ነው ገና ማለት ነው። እና ንብረቱ ያንቺ ነው? አዎ። 80 ያላችሁ? አዎ። በዚህ አጋጣሚ የቤተሰብ አለመግባባት ይፈጥራል። ከብዙ ሽምግልና በኋላ ወደ ንብረት ይገባኛል ጥያቄ ይሄዳል። በአሁኑ ጊዜ ይህ ቤተሰብ ምን ደረጃ ላይ ደርሶ ይሆን? ተስማምተው ይሆን? አብረው እየኖሩ ይሆን? ቤተ ዘመድን በእኛ መሀል ተሰቃይቷል። እኔ ጋር መጥቶ የሄደ ቤተ ዘመድ እዛ ጋር ይወቀሳል።